በአምስተኛ ደረጃ ላይ የ1994ቱ የአሜሪካ ከባድ ሙቀትና የውሃ እገዳ። በአውሮፓ የቴሌቪዥን ስርጭት ሰዓትን ለማመቻቸት ሲባል ፊፋ ጨዋታዎች በከፍተኛ የአሜሪካ የበጋ ሙቀት ወይም ከ38 ዲግሪ ሴልሺየስ በላይ በቀትር ሰዓት እንዲካሄዱ አደረገ። ይህ ሳይበቃው ፊፋ በሜዳ ዳርቻ ላይ የውሃ ጠርሙሶችን መያዝ የሚከለክል ጥብቅ ሕግ አውጥቶ ስለነበር ተጫዋቾች በከፍተኛ ድርቀት ተሰቃይተዋል። ይህም በርካታ ተጫዋቾች ሜዳ ላይ ዝለው እንዲወድቁ ምክንያት ሆኗል። በአራተኛ ደረጃ ላይ የሮናልዶ ናዛሪዮ ድንገተኛ መታመም። ፈረንሳይ 1998 ከፈረንሳይ ጋር ከሚደረገው የፋይናል ጨዋታ ጥቂት ሰዓታት በፊት የብራዚሉ ኮከብ ሮናልዶ በሆቴል ክፍል ውስጥ በድንገት ራሱን ስቶ የሚጥል በሽታ መሰል አደጋ ገጠመው። መጀመሪያ ላይ ከጨዋታው ውጪ ተደርጎ የነበረ ቢሆንም ከስፖንሰሮችና ከሚዲያ በደረሰ ከፍተኛ ጫና ምክንያት ጨዋታው ሊጀመር ጥቂት ደቂቃዎች ሲቀሩት ወደ ስብስቡ ተመለሰ። በሜዳ ላይ ሙሉ በሙሉ ደክሞ የታየው ሮናልዶ ቡድኑን ማዳን አልቻለም። ብራዚልም 3-0 ተሸነፈች። በሶስተኛ ደረጃ ላይ የቶኒ ሹማከር በፓትሪክ ፓቲስቶን ላይ የፈጸመው ጥቃት። ስፔን 1982 በፈረንሳይና በምዕራብ ጀርመን መካከል በተደረገው የግማሽ ፍጻሜ ጨዋታ ፈረንሳዊው ፓትሪክ ፓቲስቶን ወደ ጎል እየገሰገሰ ነበር። የጀርመኑ ግብ ጠባቂ ቶኒ ሹማከር ኳሱን ሙሉ በሙሉ በመተው በቀጥታ ወደ ባቲስቶን ፊት ላይ በኃይል ተወረወረ። በዚህ ከባድ ግጭት ባቲስቶን መንጋጋው ተሰብሮ ጥርሶቹ ረግፈውና ራሱን ስቶ ሜዳ ላይ ወደቀ። ልቡ ለአፍታ ቆሞ ስለነበር የቡድኑ አጋሮች የሞተው መስሏቸው ነበር። የሚገርመው ግን ዳኛው የጥፋት ፊሽካ እንኳን አልነፋም። በሁለተኛ ደረጃ የማራካናዞ ድንጋጤ። ብራዚል 1950 ይህ ክስተት አካላዊ አደጋ ባይሆንም ብራዚላውያን እንደ ትልቅ ብሔራዊ ሐዘን ነው የሚቆጥሩት። ከ200,000 በላይ ደጋፊዎች ብራዚል ዋንጫው እንደምታነሳ እርግጠኛ ሆነው በማራካና ስታዲየም ተገናኝተው ነበር። ነገር ግን ኡራጋይ 2-1 በሆነ ውጤት ሳይጠበቅ ብራዚልን ስታሸንፍ መላው ሀገር በከፍተኛ ድንጋጤና ሐዘን ተዋጠ። በወቅቱ የብዙ ሰዎች ልብ የተሰበረበት ከመሆኑም በላይ ብራዚል እስከ መጨረሻው ነጩን ማሊያዋን ትታ አሁን ወደምትጠቀምበት ቢጫ ማሊያ እንድትቀየር አድርጓታል። በአንደኝነት ደረጃ የአንድሬስ ኤስኮባር መገደል። አሜሪካ 1994 በእግር ኳስ ታሪክ ውስጥ እጅግ ዘግናኝና እውነተኛው ክስተት ነው። በ1994ቱ የዓለም ዋንጫ ኮሎምቢያ ታላቅ ግምት ተሰጥቷት ነበር። ነገር ግን ከባለሜዳዋ አሜሪካ ጋር በተደረገው ጨዋታ ተከላካዩ አንድሬስ ኤስኮባር በስተት በራሱ ጎል ላይ አግብቶ ኮሎምቢያ ከውድድር ውጪ እንድትሆን ምክንያት ሆነ። ወደ ሀገሩ ሜዲሊን ከተመለሰ ከ10 ቀናት በኋላ በፈጸመው ስህተት በተቆጡ የእጽ አሸባሪዎችና ቁማርተኞች በአሰቃቂ ሁኔታ በጥይት ተመትቶ ተገደለ።